እንዳልክ ምን ሆነ ነው ካሳደገች ቤተ ወተህ በስንዴ የመጣ ሃይማኖት ለምን በደቡብ ሱዳን በቦሎቄ አርጎ ባተርክክ አይገባም? የኔ አባት የአንድ ቤተ እምነት ትክክለኛነት የሚረጋገጠው የገባበት መንገድና ተቀኘ ደግሞ የገባበት መንገድና የዓመተ ምህረት አይደለም። የኔ ወንድም ስንዴ በስንዴ ነው የገባው። አማኞች ነበሩ፣ ክርስቲያኖች ነበሩ፣ የጽድቅን ስራ ይሰራሉ። በክርስቶስ ኢየሱስ ያመኑ የተራበ ማብላት የተጠማ ማጠጣት የጽድቅ ስራ ስለሆነ ስለሚያውቁ የተራቡ ሰዎች ነበሩ። የተራቡ ሰዎችን በወቅቱ ምን ጉድ ነው ይሄ? በዚህ ክፉ ዘመን ማን ማንን ምግብ ያበላል? ይሄ ምንድነው የሚለው? ማን ማንን ምግብ ያበላል ብለው ተገርሞች ጠይቁ። እኛ ክርስቲያኖች ነን። እንዴት ይሄን ልታረጉ ቻላችሁ? በክርስቶስ ኢየሱስ አምነን የዳንነን መሪያችን፣ አዳኛችን፣ ቤዛችን ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ወቅት የተራበ ያበላል፣ የተጠማ ያጠጣል፣ ዳደጎችን መበለቶችን የሚደግፍ የታመሙትን ከድሆች ጋር ከኃጢአተኞች ጋር የሚሆን ነበር። ስለዚህ ማንንም አይፈልጋችሁን እናንተን እያበላን እያጠጣን ካያችሁ ከክርስቶስ አንጻር ነው የሚያደርግ ነው። ክርስቲያኖች ስለሆነ ነው እንጂ ደግነት በውስጣችን በተፈጥሮ ኖሮ አያውቅም። ሰው ነን፣ ክፉዎች ነን። ግን ክርስቶስን ካገኘን በኋላ ደግ ሆንን ብለው ወንጌል ሰበኩ። በስንዴ ገባ። ኬክና ቶርታ ቆርሶ የገባ የለም። የኔ ወንድም ዓመተ ምህረቱን ላይና ጌንቱ የገባበት መንገድ ላይ ቢዚ አትሁን። መጽሐፍ ቅዱስን አንብብ። የዘላለም ሕይወትን የሚጠቁመውን ያንን ታላቁን መጽሐፍ ቅዱስ አንብብ። ጌታ ኢየሱስ ክርስቶስን ብቻ እንደ ግል አዳኝ አድርገህ ተቀበል። የዘላለም ሕይወት ማግኛ መንገድ ኢየሱስ ብቻ ነው። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ስለዚህ ዋናው የኔ አባት የገባበት ዓመተ ምህረት ሳይሆን በልጁ በኢየሱስ ክርስቶስ አምነ ድናል ወይ ነው። ኢየሱስን ብቻ ታመልካለህ ወይ ነው። ለኢየሱስ ብቻ ትሰግዳለህ ወይ ነው። ኢየሱስ ብቻ የእግዚአብሔር መልእክትና መልእክተኛ እንደሆነ እግዚአብሔር አብ ከሰው ልጆች ጋር ለመታረቅ የመጨረሻ መልእክት የላከው ጌታችን ኢየሱስ ክርስቶስ በላከው በልጁ በኢየሱስ ክርስቶስ ታምናለህ ወይ ነው። አለቀ። ፖይንቱ እሱ ነው። በቦሎቄ በስንዴ በአተርክክ ለምን በሽምቡራ ለምን በኮሮሪማ አይገባም? የኔ አባት ዋናው እኔ ድኛለሁ። ኮፒ ሊንክ ሪፖስት ሼር አድርጉ።